እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ነፃነት ወርቅነህ እባላለሁ። ተዋናይ ነኝ፣ ጽፋለሁ። 4 ወንድሞችና 1 እህት አለች። እንደ አጋጣሚ ሆኖ እናትና አባቴ በሕይወት የሉም። አያቴ ነች ያሳደገችኝ። 9ኛ ክፍል ስሆን 4 ኪሎ አካባቢ ዩኒቲ የቲያትር ቡድን የሚል ተለጥፎ አየሁ እና ከዛ በኋላ ነው ወደ ትልቁ የቲያትር የመጣሁት ማለት ነው። ጓሮ ለጓሮ ሄጃለሁ፣ ወንዝ ለወንዝ ሄጃለሁ፣ በጠራራ ፀሐይ ዋኝቻለሁ፣ ባዝሊን በላስቲክ ቋጥረን ወይም በእንትን ሄጃለሁ፣ ዋኝቼ ነጭ ጠጥቻለሁ። የወንዙ በሕይወቴ የማረሳቸው አለልኝ መኳንንት ጽጌ፣ ጥላሁን ዘውገ የባንክ አካውንት የከፈተልኝ እሱ ነው። የዳዊት ዜና ስንሰራ ፎቶ አምጣ ብሎ የከፈተልኝ እሱ ነው። ያለፈው ዕዳ ሳትከፊ ሌላ ተጨማሪ ስጠይቅ ትንሽ አታፍሪ? ግድ የለህም አሁን እከፍላለሁ አልኩ። እንደው ተው እባክህ፣ እንደው ምግብ አቅርቤ ነው የመጣሁት። ልጄ በአላህ ይዤሃለሁ። ልጄ እባክህ ስጠኝ። ደግሞ ወደዚህ መጣሽ? ምን ላድርግ ትለኛለህ? ይሄ ሊፍት ይሰራልሽ። ባለፈው ምን ጨርሷል ነው ሲሉ የነበረው? የት ልገናኝ ለመላከፍ ሁነኛ ቦታ ታውቂያለሽ? ምን ቦታ የት መጥተሽ ምጣት ይመጣብህ ምን አገባ? ተከፍሏል። እንዳትከፍል ቴክ ኦቨር አድርጌዋለሁ። እንዳትከፍል ተከፍሏል። የሰው ልጅ በዝርያ መደባ ሳይንስ የሰው ልጅ ይለዋል። ሆሞ ሳፒያን የላቲን ወርድ የላቲን ቃል ሲሆን ጨዋው ሰው፣ ብልጡ ሰው ወይም አዋቂው ሰው ይለዋል። እየተባለ የሚጠራው ከጦጣ መሰል እንስሳ የመጣ ነው ይላል ሳይንስ። የተረገመው ሳይንስ ግን ውሸቱ ነው። ሳይንስ ነው የተረገመ። እንዳንድ ደግሞ ይሄ ሊፍት ሰራ። እናንተ ሰብስቦ የሚያቃጥል ብያለሽ የሰው ልጅ የፈረንጅን ስም ታውቂዋለሽ? በጣም ቀላል ጥያቄ ጠየቀኝ። ሚስስ ቶማስ። አንቺ ደግሞ ቀንቶሽ እሱን ከጠበሽ ማን እንደምትባሉ ታውቂያለሽ? ቶም ኤንድ ጄሪ። ቶም ኤንድ ጄሪ ምን ማለት ነው? ቶም ኤንድ ጄሪ የውጭ አለማወቀው ፊልም ነው። ቶም ማን ነው? ድመት ነው። ድመት ምን ይላል? አየኋት ያን ሁሉ ገንዘቤን ክትፎ ትበላለች ምን ትበላለች ብሎ ወስዶ ድንጋይ ላይ ጎልቷል። እና ምን እናድርግ አሁን? ጓደኛሽን እና ፈረንጁን ለማገናኘት ምን እናድርግ? ጓደኛዬ ነው በቃ ጀዘበብኝ እኮ። አሁን የሰው እዛ ሀገር ይዤ እንደዚህ ጀዝቦ ይዤ ብሄድ ምን ይሉኛል? ሰው ምን ይለኛል? ሀገር ማሰደብ አይሆንም። ያው እንዳልኩ ልጅቷ በራሷ ጊዜ ልቧን ካልከፈተች ደረቅ ቢጤ ነች። እና ልቧን ለማስከፈት ምን እናድርግ? አናጢ እንጥራ። ቆንጆ አቅናጤ ያውቃለሁ። ይሄ ተዘጋ የሚከፍት ንቅል። ለምን ስጦታ ነገር አናዘጋጅላት? ስጦታ ታደንቃለች ማለት ሞክሮ አይከፋም ብዬ። ምን አይነት ስጦታ? ለምሳሌ እንጃ ብቻ የሆነ ቀለል ያለ ነገር፣ ቲቪ ወይም ደግሞ ዲቪዲ፣ እንደዚህ አይነት ቢጤ ቢሆን። ዲቪዲ ቢጤ ጥሩ ነው። ግን ይሄ ቀለል አላለም? ትንሽ ካነሰ
ቲቪ ከሆነ ኢንቹን ጨመር ማድረግ 49 50 51 ምናምን ማድረግ ይቻላል እንዴ? ይቻላል፣ ችግር የለውም። አይ ችግር የለውም። እንደው ቀላል ይሄ በጣም ቀላል ነው። እኔ የምለው እንደው እራት ምናምን ግብዣ ብናዘጋጅስ እንደው ትመጣላችሁ? እሷ ለሆዷ ሟች ነች ብለሽኛል አትቀርም። እንደው እናንተን ይዛ እንድትመጣ ነበር እንግዲህ ሞክራለሁ። እንደምታረጊ ተስፋ አደርጋለሁ። ምን ነው ያስር? አቤት። ሁሉ አልቋል፣ ሁሉ ዝግጁ። አውቃለሁ ሳብዬ አውቃለሁ። ገንዘብ አነሰክ አጠፋው በለኛ። አባይኔ እኮ በብሌ ነው አይቻለሁ። እዛ ግን ብለህ እንደ እንሽላሊት ወረታች ወደ ላይ ስትል የነበረው ነው። እና ለአየሩ ነው ለፀሐዩ ለምድሩ ነው። ዴቭ ሁሉ ዝግጁ፣ ሁሉ ሙሉ ጨርሼው መጣሁ። ግን አልቋል። በቃ ነገ ትመጣለች። በቃ ግቢለሽ ትጠራጠራለሽ እንዴ? ባይዘይ ያቺን ግጥም 8 ገጽ አደረስኩ። አትለኝም? በእውነት 8 ገጽ? አዎ ከገጸሉ ጋር በቀራረብ እንዳላችሁ ደርሰንበት እዚህ ግቢ ውስጥ አንዳንድ ስም ሰጥተናል። ቢዩቲፉል ዴንጀረስ ብለህ ዴንጀረስ ሰምታል ቀላል ሰው እንዳትመስል ከኢቲቪ ነው የመጣው። ለምን ከቢቢሲ አትመጣም? ለምን ይሄን ስም ብቻ እንዳወጣላት ከነገርከኝ በቂ ነው። ወይም ደግሞ ለምን ስታያት እንደምትችል አልናገርም ካልኩት ትናገራለህ። አልናገርም። እዚህ ህገ መንግስቱ የሰጠን ነገር መብት በዚህ ሰዓት ተጠቀምበት። መቼ ልትጠቀምበት ነው? እምቢ ካልኩስ? እምቢ ካልክ አንተ እምቢ ልትል አንተ እምቢ ካልክ አልኩ እምቢ አልክ። መናገርማ አለብህ። መናገር ደግሞ አለብህ። መናገር አለብህ። አልናገርም። ከመሬት ተነስተህ ትደነፋለህ። ማንንም ነው የምትለው? ማረኝ ነው ይሄ ሁሉ ቀን ያልሆነ በልውስጥ ተጫወቱ በእድሜው በጊዜው ለመደሰቱ ትዝታ አይደለም